ሰላም ውድ አድማጮች እንደምን ቆያችሁ? የመስቀል በዓል አከባበርን በተመለከተ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻ መከታተል ነው። ይህንን ቻናል ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ እንድትተባበሩ አሳስባችኋለሁ። አሁን ወደ መረጃዎቹ። የመስቀል በዓል በኢትዮጵያና በውጭ አገራት በደማቅ አከባበር ተከበረ። በኢትዮጵያ በተለያዩ ክልሎች በደማቅ አከባበር ተከብሮ ውሏል። በአዲስ አበባ በመስቀል አደባባይ በብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ቡራኬና ጸሎት መንግስታዊ ባለስልጣናት ባሉበት ተከበረ። በውጭ አገሮችም የመስቀል በዓል በድምቀት ተከብሮ ውሏል። ለምሳሌ በለንደንና በሌሎች የውጭ አገራት በደማቅ ተከብሮ ውሏል። በመስቀሉ በዓልም በሊቃውንቱ እና በወጣቶች የወረብ ስነ ስርዓት ቀርቧል። ይህ የደመራው ብርሃን የሰው ልጆች ከሞት ወደ ሕይወት ከጨለማ ወደ ብርሃን መሸጋገራቸውን የሚገልጽ መሆኑ ተነገረ። መረጃዎቹ እነዚህ ነበሩ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ እንድትተባበሩ አሳስባችኋለሁ። መልካም ጊዜ